በየቀኑ የምናያቸው እነዚህ ዩቲዩበሮች በወር ስንት ያገኛሉ ብለው አስበው ያውቃሉ? ሚሊዮነር ናቸው የሚባለው ወሬ እውነት ነው ወይስ ተጋነነ? ዛሬ የኢትዮጵያ የዩቲዩብ ዓለም ሰብረን እንገባለን። ከኮሜዲያን እሸቱ እስከ አቤል ብርሃኑ፣ ከዳሎል ኢንተርቴይንመንት እስከ አሌቲው እና ሴፉ ፋንታው በሚገርም ሁኔታ በየወሩ ወደ አካውንታችሁ የሚገባውን ዶላር ወደ ብር ቀይረን እናያለን። መጨረሻ ላይ የምነግራችሁ ቁጥር ግን ጭንቅላታችሁን ሊያዞራችሁ ይችላል። እስከ መጨረሻው አብራችሁን ቆዩ። ስሙን ስትሰሙት ብቻ ፈገግታ ፊታችሁ ላይ የሚመጣ በሳቁ ብቻ የብዙዎችን ቀን የሚያበራ አሌቲው አሌ ቪዲዮቹ ሱስ ይሆኑብናል። አንዴ ከጀመርከው መጨረስ አለብህ። ግን አስባችሁ ታውቃላችሁ? ይሄ ሰው በየቀኑ እኛን እያሳቀ እሱ ግን ከዩቲዩብ ምን ያህል ዶላር ወደ ኪሱ ይከታል? ሚሊዮነር ሆኗል ወይስ ገና ነው? ዛሬ እውነታውን እናጋለጣለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ ገቢ መጠን ጭንቅላታችሁን ሊያስይዛችሁ ይችላል። አሌቲዩብን ከሌሎች ሪአክሽን ሰሪዎች የሚለየው ምንድን ነው? ቪዲዮዎቹን ስታዩት ዝም ብሎ አይቀመጥም፣ አብሮ ይጫወታል፣ ይጨፍራል። ከሁሉም በላይ ደግሞ ያ ተላላፊ ሳቁ። አሌ ሲስቅ አብራችሁ ካልሳቃችሁ ዶክተር ጋር መሄድ አለባችሁ ማለት ነው። ይህ የፈጠራ ችሎታው ደግሞ በቁጥር ሲሰላ ቀላል አይደለም። የቪዲዮዎቹ እይታ በሚሊዮን የሚቆጠሩ ናቸው። ዩቲዩብ ደግሞ ለእይታ ክፍያ እንደሚከፍል ይታወቃል። ታዲያ አሌ በወር ከዩቲዩብ ስንት ብር ያገኛል? ወደ ዋናው ቁጥር እንግባ። ዩቲዩብ የሚከፍለው በሲፒኤም ወይም ኮስት ፐር ማይል ስሌት ነው። እንደ አሌቲዩብ ያሉ ብዙ እይታ ያላቸው ቻናሎች በተለይ ከውጭ ሀገር የሚታዩ ከሆነ ክፍያቸው ከፍ ይላል። በወር በአማካይ አሌ በወር በሚሊዮን የሚቆጠሩ እይታዎችን ያገኛል። ይህንን ወደ ዶላር ስንቀይረው በትንሹ ከ1500 እስከ 5000 ዶላር ይደርስ ይችላል። በኢትዮጵያ ብር ይህንን አሁን ባሉ የገበያ ተመን ስናሰላው ወደ 250,000 ብር ይጠጋል። አዎ ትክክል ነው። አሌ በሳቅና በጨዋታ ብቻ በወር በመቶ ሺዎች የሚቆጠሩ ብር ያገኛል ማለት ነው። ነገር ግን የገንዘቡ ብቻ አይደለም። አሌ ይህንን የሚያገኘው ተመልካቾቹን ስላከበረና ጥራት ያለው ስራ ስለሚሰራ ነው። እንግዲህ አሌቲዩብ ስኬት ሚስጥር ደስታን ማጋራት ነው። እናንተ ስለ አሌ ገቢ ምን ታስባላችሁ? ይገባል ወይስ ይበዛበታል? ኮሜንት መስጫው ላይ አስቀምጡልኝ። ወደ አራተኛው እንለፍ። ብዙዎቻችን ዳሎል ኢንተርቴይንመንት በሰዎች ቪዲዮ ላይ የሚሰጠውን ኮሜንት እና ቁጥብጥብ መልሶችን አይተን እንስቃለን። ግን ቆይ ይሄንን ሁሉ ህዝብ የሚያስቅ ሰውዬ በወር ስንት ብር ወደ ኪሱ ይከታል? በዩቲዩብ ቪዲዮ ብቻ ሚሊዮነር መሆን ይቻላል? ዛሬ የዳሎልን የገቢ ሚስጥርና ማንም ያልተገነዘበውን የቪዲዮ አሰራር ስሌት ፍርጥርጥ አድርገን እናያለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ የገቢ መጠን ጭንቅላታችሁን ሊያስይዛችሁ ይችላል። ዳሎል ዝም ብሎ ሪአክሽን ቪዲዮ ብቻ አይደለም የሚሰራው። ሰዎች ሁክ የሚያደርግበት ሶስት ዋና ዋና ጥበቦች አሉት። ቪዲዮ ኤዲቲንግ። ዳሎል ቪዲዮዎችን የሚቆርጥበት መንገድ ሰከንድ አይባክንም። ድምፅና ምስሉን በማቀናጀት ተመልካቹ አሰልቺ ቦታ ላይ እንዳይደርስ ያደርጋል። በቃላት አጠቃቀም የሀገረሰብ ቃላትን፣ ተረትና ምሳሌዎችና ወቅታዊ ቀልዶች በማዋሃድ የእኛ ሰው እንዲመስል ያደርጋል። መጀመሪያ ያስቃል፣ መሃል ላይ ያበሳጫል፣ መጨረሻ ላይ ቁም ነገር ይነግረናል። ይህ ስሜት ተመልካቹ ቪዲዮን እስከ መጨረሻ እንዲያይ ያደርጋል። አሁን ደግሞ ወደ ዋናው ጥያቄ፣ ስንት ይከፍለዋል? በዩቲዩብ ዓለም ገቢ የሚሰላው ሲፒኤም። ኢትዮጵያ ውስጥ ያሉ ተመልካቾች ዝቅተኛ ክፍያ ቢኖራቸውም የዳሎል ኢንተርቴይንመንት ተመልካቾች ግን ከመላው ዓለም ከአሜሪካ፣ ከአውሮፓ እና ከአረብ ሀገራት ናቸው። የእይታ መጠን ዳሎል በወር በአማካኝ ከ3 እስከ 5 ሚሊዮን እይታዎችን ሊኖሩት ይችላሉ። የክፍያ ተመን በአማካይ በ1000 እይታ $1 እንኳን ቢሰላ ይህ ዝቅተኛ ግምት ነው። ዳሎል ኢንተርቴይንመንት በወር ብቻ $3000 ያገኛል ማለት ነው። ይህን በዛሬው የቁጥር ገበያ ምንዛሬ ስናሰላው ከ350,000 ብር በላይ በወር ማለት ነው። ይህም ከማስታወቂያ ወይም ከስፖንሰርሺፖች ውጪ የሚገኝ ገቢ ነው። ግን ተሳስታችሁ እንዳትሄዱ። ይህ ገንዘብ ዝም ብሎ አልጋ ባልጋ ሆኖ የመጣ አይደለም። ዳሎል ስኬት ሪአክሽን መስራቱ ላይ አይደለም፣ መቀመጥን ይጠብቃል። ዳሎል የሚያሳየን አንድ ትልቅ ቁም ነገር አለ። የሰዎችን ትኩረት መግዛት ከቻልክ ትኩረቱ ወደ ገንዘብ መቀየር የማይቀር ነው። እናንተስ ዳሎል ቪዲዮዎች የምታዩት ለመሳቅ ነው ወይስ ቁም ነገር ለማግኘት? ኮሜንት ላይ አስቀምጡልኝ። በኢትዮጵያ የሶሻል ሚዲያ ታሪክ ስሙ ካልተነሳ የማይታለፈው አቤል ብርሃኑ ወይም የወይኗ ልጅ በወር ስንት ብር ያገኛል ብላችሁ አስባችሁ ታውቃላችሁ? ሺዎች፣ ሚሊዮኖች ወይስ ከዚያ በላይ?
ዛሬ ብዙዎች የሚገምቱትን ሳይሆን በዩቲዩብ ክፍያ ስሌትና በዳታ የተደገፈውን እውነተኛ የገቢ ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ከቆያችሁ አቤል ከቪዲዮ እይታ ውጪ የሚያገኘውን ትልቅ የገቢ ምንጭ ስነግራችሁ በእርግጠኝነት ትገረማላችሁ። መጀመሪያ ወደ ዋናው ቁጥር ከመግባታችን በፊት አንድ ነገር መረዳት አለብን። ዩቲዩብ የሚከፍለው በሀገር ተመልካቾች ማንነትና በማስታወቂያ እይታ ይለያል። አቤል በቀን በአማካኝ ከ200,000 እስከ 500,000 እይታዎችን ያገኛል። በወር ደግሞ ይህ ቁጥር ከ10 እስከ 15 ሚሊዮን ይደርሳል። ኢትዮጵያ ውስጥ ለሚታይ 1000 እይታ ዩቲዩብ የሚከፍለው ክፍያ ዝቅተኛ ቢሆንም አቤል ተመልካቾቹ ግን ከመላው ዓለም በተለይም ከአሜሪካ፣ አውሮፓ እና አረብ ሀገራት ናቸው። ይህ ማለት ደግሞ የገቢው መጠን በከፍተኛ ሁኔታ ይጨምራል ማለት ነው። እንግዲህ ወደ ስሌቱ እንግባ። በትንሹ ለ1 ሚሊዮን እይታ $500 እንኳን ብናስብ ይህ በጣም ዝቅተኛ ግምት ነው። አቤል በወር ከሚያገኘው 12 ሚሊዮን እይታ ብቻ $6,000 ይሰራል። ዛሬ ባለው የውጭ ምንዛሬ ሲሰላ ይህ ወደ 700,000 የኢትዮጵያ ብር ይሆናል። አሁን ደግሞ ወደ ትልቁ ሚስጥር እንግባ። አቤል ብርሃኑ ገቢ ከዩቲዩብ ማስታወቂያ ብቻ አይደለም። አቤል ትልልቅ ድርጅቶችን ያስተዋውቃል። ባንኮች፣ የሪል ስቴት ኩባንያዎችና የተለያዩ የንግድ ተቋማት የሱን ተከታይ ብዛት በመጠቀም ምርታቸውን እንዲያስተዋውቁ ያስተዋውቅላቸዋል። በሱም ከፍተኛ ክፍያ ይከፈሏል። አንድ የማስታወቂያ ኮንትራት ብቻ በመቶ ሺዎች የሚቆጠሩ ብር ሊያመጣ ይችላል። ይህ ሲደመር በወር የሚያገኘው ገቢ ብዙዎችን የሚያስደምም መሆኑ አይቀርም። እንግዲህ የአቤል ስኬት ከገንዘቡ በላይ ጠንክሮ መስራትና ሰዎችን የሚስብ መረጃ ማቅረብ ላይ የተመሰረተ ነው። እናንተስ ይህ ገቢ ይገባዋል ወይስ ይበዛበታል ትላላችሁ? በኮሜንት መስጫው ላይ ሀሳባችሁን አስፍሩልኝ። በኢትዮጵያ የዲጂታል ሚዲያ ታሪክ ውስጥ እንደ ሰይፉ ፋንታሁን ተደማጭነት ያለው ሰው ማግኘት ከባድ ነው። ነገር ግን ብዙዎቻችሁ ጠይቃችሁት የማታውቁት አንድ ትልቅ ጥያቄ አለ። ሰይፉ በየሳምንቱ የሚለቃቸው በእነዚህ በሚሊዮን የሚታዩ ቪዲዮዎች በትክክል ስንት ብር ወደ ኪሱ ይገባል? ዛሬ የሰይፉን የዩቲዩብ የጀርባ ደጅ እናያለን። የገቢ ምንጩን ስትሰሙት በእርግጠኝነት ትገረማላችሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰይፉ ፋንታሁን ቻናል በሚሊዮኖች የሚቆጠሩ ሰብስክራይበሮች አሉት። በየወሩ ደግሞ በአማካኝ ከ20 እስከ 30 ሚሊዮን ያገኛል። በዩቲዩብ ዓለም ውስጥ ገቢ የሚሰላው በሲፒኤም ነው። ለኢትዮጵያ ገበያ ክፍያ ዝቅተኛ ቢሆንም ሰይፉ ግን ልዩ የሚያደርገው አንድ ነገር አለ። እሱም የውጭ ሀገር ተመልካቾች ናቸው። እሺ ወደ ስሌቱ እንግባ። በኢትዮጵያ ውስጥ ለሚታይ 1000 እይታ ከ50 ሳንቲም እስከ $2 ሊከፍል ይችላል። ነገር ግን ሰይፉ ከአሜሪካ፣ ከአውሮፓና ከመካከለኛው ምስራቅ የሚታዩለት በሚሊዮን የሚቆጠሩ ዲያስፖራዎች አሉ። እነዚህ ሀገራት ሲፒኤም $5 ወይም $10 ሊደርስ ይችላል። በአማካኝ ክፍያውን በትንሹ $1 ብንወስደው እንኳን በወር 25 ሚሊዮን እይታ የሚያገኝ ቻናል በቀላሉ በወር ከ20,000 እስከ $40,000 ወይም ከ1.5 ሚሊዮን እስከ 2 ሚሊዮን ብር በላይ ከዩቲዩብ ብቻ ያገኛል። ነገር ግን ቁጥሩ በዚህ አያበቃም። ቆይ ትልቁ ገቢ ያለው እዚህ ጋር ነው። ሰይፉ በቪዲዮዎቹ ላይ የሚጭናቸው የማስታወቂያዎች፣ የስፖንሰርሺፖች ስምምነትና የድርጅቶች ፕሮዳክት ፕሌስመንት ከዩቲዩብ ክፍያ እጥፍ ድርብ ሊሆን ይችላል። ይህ ማለት ሰይፉ በኢትዮጵያ ውስጥ ከፍተኛ ተከፋይ ከሆኑ የሶሻል ሚዲያ ኮከቦች አንዱ ነው። እንግዲህ የሰይፉ ስኬት ከገንዘቡ በላይ ጠንክሮ የመስራት እና ወጥ የሆነ ስራ ማቅረቡ ውጤት ነው። እናንተስ ሰይፉ የሚከፈለው ክፍያ ከሚሰራው ስራ አንጻር ይገባዋል ወይስ ይበዛበታል? አስተያየታችሁን ኮሜንት ላይ አስቀምጡልኝ። በኢትዮጵያ የዩቲዩብ ታሪክ ውስጥ እንደ እሸቱ መለሰ ገበያውን ያናወጠ ሰው አለ? በፍጹም። ድንቅ ልጆች በሚሊዮን የሚቆጠሩ እይታዎችን ሲያዝቁ ብዙዎቻችሁ እንደ ጥያቄ ደጋግማችሁ ትጠይቃላችሁ። እሸቱ በወር ስንት ብር ያገኛል? ሚሊዮነር ነው ወይስ ቢሊዮነር? መጨረሻ ላይ የምነግራችሁ ቁጥር ግን ጭንቅላታችሁን ሊያስይዛችሁ ይችላል። እስከ መጨረሻው አብራችሁን ቆዩ። እሸቱ መለሰ በአሁኑ ወቅት ከ3.2 ሚሊዮን በላይ ሰብስክራይበሮች አሉት። በየወሩ ደግሞ በአማካኝ ከ30 እስከ 50 ሚሊዮን እይታዎችን ያገኛል። በዩቲዩብ ሕግ መሰረት ክፍያ የሚሰላው በሲፒኤም ነው። የኢትዮጵያ ማስታወቂያ ክፍያ ዝቅተኛ ቢሆንም የዶንኪ ቲዩብ ተመልካቾች ግን ከመላው ዓለም ናቸው። ከአሜሪካ፣ ከአውሮፓ እና ከአረብ ሀገራት የሚታዩ ቪዲዮዎች ክፍያቸው በእጥፍ ይጨምራል። ዩቲዩብ ብቻውን ለዶንኪ ቲዩብ የሚከፍለው የገንዘብ መጠን በትንሹ ከ15,000 እስከ $40,000 ይደርሳል። በስንት እንደሚሆን
አስባችሁታል? በጣም ብዙ ነው። የዩቲዩብ ክፍያ ለዶንኪ ቲዩብ ኪስ ስባሪ እንጂ ዋና ገቢ አይደለም። እዚህ ጋር ነው። ስፖንሰርሺፖች እንደ አቢሲኒያ ባንክ፣ ዋን ውሃና ከፋ ኮፊ፣ ሌሎች ትልልቅ ተቋማት ለእሸቱ በወር በሚሊዮን የሚቆጠሩ ብሮችን ይከፍላሉ። በዓለም ዙሪያ የሚያደርጋቸው የኮሜዲ ጉዞዎችና የድንቅ ልጆች መድረኮች በሚሊዮን የሚቆጠሩ ገቢ ያስገቡለታል። እንግዲህ በአጠቃላይ እሸቱ መለሰ በወር ከዩቲዩብ እና ከተለያዩ ስራዎች የሚያገኘው ገቢ ከ5 እስከ 10 ሚሊዮን የኢትዮጵያ ብር ይሆናል። ይህ ቁጥር ለእናንተ ብዙ ነው ወይስ ትንሽ? እሸቱ ለሀገሩ ከሚሰራው ስራ አንጻር ይገባዋል ወይስ አይገባውም? ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ የየትኛውን ዩቲዩበር ገቢ እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።